አሰላሙ አለይኩም ወራህመቱላህ እንዴት ናችሁ ዶቼ? ዛሬ እኔ በቤት ውስጥ ዳቦ እንዴት እንደምጋግር አሳያችኋለሁኝ። ለማብኳት የተጠቀምኩትኝ ለብ ያለ ውሃና እርሾ ነው። እናንተ ከፈለጋችሁ እንቁላልም ወተትም መጨመር ትችላላችሁ። ኩፍ ካለ በኋላ በክብ በክብ ቆርጠን ፓትራችን ላይ እንደዚህ እናደርጋለን። ከዛ በኋላ በፌስታል ሸፍነን ለ30 ደቂቃ እናስቀምጠዋለን። እኔ ትንንሾቹ ለትምህርት ቤት ነው፣ ትልልቁ ደግሞ ለኛ ነው ማለት ነው። ኩፍ ካለ በኋላ ዳቦ ይሄን ይመስላል። እኔ እዚህ ጋር የቀባሁት እንቁላል ነው። እናንተ ከፈለጋችሁ ዘይትም መቀባት ትችላላችሁ፣ ወተትም መቀባት ትችላላችሁ ማለት ነው። ከዛ በኋላ ፓትራችሁ ትጨምራላችሁ። ዳቦ በስሎ ሲወጣ ይሄን ይመስላል። በጣም ነው የሚያምረው፣ ለስላሳ ነው። እዚህ ጋር ግማሹን ዳቦ ለጎረቤት ሰጥተን ነው። ሰርታችሁ ሞክሩት። ቻው